ይህ ፎቶግራፍ በጣም አስፈሪ የሆነ ሚስጥር ደብቋል። በጀርባ በኩል ፈገግቷ እየታየ ያለው ሕፃን የ4 ዓመቷ ሄይዲ ጆንሰን ናት። ፎቶግራፉን ከመነሳቷ ከጥቂት ቀናት በፊት እናቷ ሎሬታ ተገድላ ያገኘችበት ስፍራ ነው። ከግድያው ከአንድ ወር በኋላ ኦገስት 31 ቀን ቶም ኤግሌ የተባለ ሰው ከሎሬታ ጋር የነበረው የፍቅር ግንኙነት በፖሊስ ዘንድ ከታወቀ በኋላ በቁጥጥር ስር ዋለ። እሱ በምርመራው ወቅት የነበረው ብቸኛ ተጠርጣሪ ነበር። ከ3 ወራት በኋላ ግን ቶም ኤግሊ በነፃ ተለቀቀ። የሚያስገርመው ለሚቀጥሉት 40 እና ከዚያ በላይ ዓመታት ሴትዮዋ የተገደለችበት ሁኔታ ሚስጥር ሆኖ ቆይቷል። ይህ ሊሆን የቻለው ልጇ ሄዲ የእናቷን መያዣ ቁልፍ እስክታገኝ ድረስ ነበር። ነገር ግን ገዳዩን ለማግኘት የሚረዳው ዋናው ቁልፍ ገና ከመጀመሪያው ጀምሮ በዚህ ፎቶግራፍ ውስጥ እንደነበር እሷ ገና አላወቀችም። ሎሬታ የ4 ዓመት ልጇን ሄዲን ለማሳደግ የምትጥር ነጠላና ያላገባች እናት ናት። በፕራይስ ዩታ በሚገኘው ቤታቸው ውስጥ አብረው ደስተኛ ህይወት ይኖሩ ነበር። ጁላይ 30 ቀን 1970 ሞቃት የሰመር ምሽት ነው። ሄዲ ከመተኛቷ በፊት እናቷን ስማ በሰላም ደሪ ያለቻት። ይህም እናቷን የምታይበት የመጨረሻው ምሽት እንደሚሆን ግን በፍጹም አላወቀችም። በማግስቱ ጁላይ 31 ቀን ከቀኑ 5:40 ላይ ፖሊሶች ወደ እነሱ ቤት ተጠሩ። እዚያም የ23 ዓመቷን ሎሬታ ጆንሰንን በቢላ ተወግታ ተገድላ አገኟት። ብቸኛ ልጇን በጎረቤት ቤት በጣም ደንግጣና ብቻዋን ሆና አገኟት። ከዛም ፖሊሶች ልጅቷ እንድትረጋጋ አያቶቿ ጋር ወሰዷት። ገዳዩ ገና ስላልተያዘ ሄዲ ወደ እኔ ሊመጣ ይችላል ብላ በጣም ትጨነቅ ነበር። ከግድያው በፊት በነበረው ምሽት ሌላ ጥቃት ተከስቷል። በዚህ ጊዜ የተጎጂዋ የ10 ዓመት ልጅ ነበረች። ትንሿ ሎሪ ከሎሬታ ቤት 3 ብሎኮች ብቻ ርቃ ጥቃት ደረሰባት። ፖሊሶች 2 ወንጀሎች የተያዙ መሆናቸውን አመኑ። ሎሬታ ከተገደለች በኋላ ባሉት ወራት ውስጥ ጥቂት ሰዎች በቁጥጥር ስር ቢውሉም የትኛውም ተጠርጣሪ አልተፈረደበትም። 1970 ከግድያው 1 ዓመት በኋላ ገዳዩ አሁንም በነፃነት ላይ ያለ መዝገቡ ቀዘቀዘ። ሄዲ እያደገች ስትሄድ አንድ ሀሳብ በየምሽቱ ያስጨንቃት ነበር። እናቷ ስትገደል እርዳታ ለማግኘት ስትጮህ ወይም ማንኛውንም ከፍተኛ ድምፅ ስታሰማ በፍጹም አታስታውስም። ልጅቷም ሊሆን የቻለው በአንድ ምክንያት ብቻ እንደሆነ ተረዳች። ስትጮህ ሰምታ ልጅቷ ወደ እናቷ ከመጣች ገዳዩ ልጅቷንም ይጎዳታል። ስለዚህ እናትየው ዝም ብላ መሞትን መረጠች። ዓመታት እያለፉ ሲሄዱ ሄዲ የእናቷ ገዳይ አሁንም በውጭ መኖሩና ማንም ለሎሬታ ፍትህ ለማምጣት ፈቃደኛ ለመሆኑ በበደለኛነት ስሜት እንድትሰቃይ ያደረጋት። በ1989 ሄዲ 23 ዓመት ሞላት። ይህ እናቷ ስትገደል የነበራት ተመሳሳይ ዕድሜ ነበር። አንሶልቭድ ሚስትረስ በተባለ የቲቪ ሾው ተነሳስታ ለፕራይስ ከተማ ፖሊስ መምሪያ፣ ለካርቦን ካውንቲ ሸሪፍ እና ለኤፍቢአይ ሰፊ የደብዳቤ ዘመቻ መጻፍ ጀመረች። ነገር ግን አንዳቸውም ምላሽ ሳይሰጧት ወደ 36 ዓመታት ገደማ አለፉ። ገዳዩ አሁንም በነፃነት ይራመዳል። ወደ 40ኛ ዓመት ልደቷ ስትቃረብ ሄዲ አንድ ደፋር ውሳኔ ወሰነች። ያላትን ሁሉ ትታ የእናቷን ገዳይ ለመፈለግ ወደ ትውልድ ከተማ ፕራይስ ዩታ ተመለሰች። በ2009 ሄዲ በአጋጣሚ ከልጅነት ጓደኛዋ ዴቪድ ብራወር ጋር በማህበራዊ ሚዲያ ላይ ተገናኘች። ከዛም እሱ መርማሪ መሆኑን አወቀች። ስለዚያ ምሽት የምታስታውሰውን ሁሉ ለጓደኛዋ ነገረችው። የ4 ዓመቷ ሄዲ በሩን ስትከፍተው እናቷ ሎሬታ ደም በደም ሆና ወድቃ አገኘቻት። በድንጋጤ ውስጥ ስለነበረች ከፊቷ ያለውን ትዕይንት መረዳት አልቻለችም ነበር። በፍጥነት ከቤት ወጥታ ጎረቤት ጠራች። ምንም እንኳን ልጅቷ ግድያው የመፈታቱ ዕድል አነስተኛ በመሆኑ ዴቪድ እምቢ ይለኛል ብላ ብታስብም እሱ ግን በታሪኳ ውስጡ ተነካ። ከነዚህ ሁሉ ዓመታት በኋላ የካርቦን ካውንቲ ፖሊስ የ1970ውን የሎሬታ ጆንሰን ግድያ መዝገቡን በይፋ ከፈተው። የመጀመሪያው እርምጃ የድሮውን የወንጀል ፋይል መመርመር ነበር። ነገር ግን ወዲያውኑ ዴቪድ ምርመራውን ሙሉ በሙሉ ሊያቆም የሚችልበት ትልቅ እንቅፋት ገጠመው። የወንጀሉ መዝገብ ከአሁን በኋላ የለም ተባለ። በሱ ፋንታ በመጀመሪያ ወደ ስፍራው የደረሱት ሰዎች የሰጡትን የጽሑፍ ምስክርነት አገኘ። በዚያ ምስክርነት መሰረት እነሱና ሐኪሙ በጀርባዋ ላይ 17 የቢላ ቁስሎችን፣ በደረቷ ላይ ደግሞ 2 ቁስሎችን አይተዋል። መጀመሪያ የደረሱ ሰዎች ምንም አይነት በሩን ሰብሮ የመግባት ምልክት አላገኙም። ይህ የሚያሳየው ሎሬታ ገዳዩን ታውቀው እንደነበር ነው። በተጨማሪም ሌላ አስደንጋጭ ግኝት አገኘ። በሕክምና ውጤቱ መሰረት ሴትዮዋ ምንም አይነት የመከላከል ትግል አላደረገችም። አሁን ከወንጀሉ ስፍራ ምንም ማስረጃና ስለ ተጠርጣሪው ምንም ፍንጭ አልነበረው። ይህንን መዝገብ የመፍታት እድሉ ወደ 0 የተቃረበ ነበር። ዴቪድ እጁን ባዶ ይዞ ሄዲን የሆነ ፋይል ካለ ጠየቃት። ወዲያውኑ ሄዲ አያቷ በእነዚያ ሁሉ ዓመታት ውስጥ ያስቀመጡትን የእቃዎች ሳጥን አሰበች። በውስጡም የእናቷ አስክሬን ቅርጽ በተሰመረበት ቦታ አቅራቢያ ቆማ የተነሳችው ፎቶግራፍ ነበር።
እሷም ስትናገር እናቴ በዚያ ሁኔታ በሞተችበት ቦታ ላይ ለምን የእሷን ፎቶግራፍ እንደሚያነሱ አላውቅም። የደሙ ድፍ አሁንም እዚያ ነበር። ነገር ግን ይህ ፎቶግራፍ እኛ ያለን ብቸኛ ወንጀል ስፍራ ፎቶ ነበር ትላለች። ከፎቶግራፉ ላይ ቶም ኤግሊ የተባለ ሰው ከፖሊስ መኮንን ጋር አብሮ የሚታይበት የጋዜጣ ቁርጥራጭ ነበር። ዴቪድ እንደተረዳው ቶም በግድያው መዝገብ ውስጥ ብቸኛው ተጠርጣሪ ነው። ለፍርድ ቤት ክርክር እስኪቀርብ ድረስ ለ3 ወራት በእስር ቤት ቆይቷል። ነገር ግን የወንጀል ማስረጃ ባለመኖሩ በዳኛው ተለቀቀ። ሌሎች የጋዜጣ ቁርጥራጮችን በሚመለከትበት ጊዜ መርማሪው አስደንጋጭ ግኝት አገኘ። ሎሬታ በተገደለችበት ምሽት ከ3 ብሎኮች ርቀት ሌላ ሰው ላይ የጠለፋ ሙከራ ተደርጎ ነበር። ዴቪድ ብራውን ይህ በአጋጣሚ ሊሆን እንደማይችል ያውቃል። ወንጀሉ የተፈጸመው ጁላይ 30 ቀን 1970 ከምሽቱ 3 ሰዓት ተኩል ገደማ ሎሪና ወንድሟ ከቤታቸው ፊት ለፊት በብስክሌት እየተጫወቱ ነበር። መጨለም ሲጀምር ወንድሟ ቀድሞ ወደ ቤት እንደገባ ተገነዘበች። እሷን በፍጥነት ለመግባት ብስክሌቷን ጥላ ወደ በሩ ተራመደች። ነገር ግን ብቻዋን አልነበረችም። ወደ ቤቷ ከመድረሷ በፊት አንድ ሰው እንዳትጮህ እጁን በአፏ ላይ አድርጎ አፈናት። እሷ ለማምለጥ ስትታገል የሰውየው እጅ ከአፏ ላይ ለጥቂት ጊዜ ተንሸራተተ። ይህም ሎሪ ለእርዳታ ለመጮህ በቂ ጊዜ ሰጣት። በሎሪ ምስክርነት ሰውየው ወደ ሎሬታ ቤት አቅጣጫ እየሮጠ ጠፋ። መርማሪውም ልጅቷ በዚያ ምሽት ገዳዩን እንዳየችው አሰበ። እሷ ትክክለኛውን ተጠርጣሪ ለማግኘት ያለቻቸው ምርጥ ዕድል ናት። በተመሳሳይ ጊዜ ሄዲ በጣም አስደንጋጭ ግኝት አገኘች። የአያቷን ሳጥን ስትፈትሽ አያቷ የ4 ዓመቷ ሄዲ ከዚያ አስፈሪ ምሽት በኋላ የተናገረችውን እያንዳንዱን ነገር የመዘገበችበትን ደብተር አገኘች። የመጀመሪያው መዝገብ የተጻፈው ሎሬታ ሙታ በተገኘችበት በዚያው ምሽት ነበር። ሄዲ እናቴን የገድለው ቶም ነው አለች። ብዙ ስታነብ የቆዩት ትዝታዎች መልሰው መጡላት። እናም በመጨረሻ እናቷ ለእሷ የተናገረችውን የመጨረሻውን ቃል አስታወሰች። በዚያ ምሽት እናቴ ወደ መኝታ ክፍሌ መታ ውጪ እንዳትወጪ አለችኝ። ሎሬታ መጥፎ ነገር ሊከሰት እንደሚችል እንደምታውቅና አሁንም ልጇን ለመጠበቅ እንደምትፈልግ ማሰብ አስደናቂ ነው። መርማሪው ሎሬታ በተገደለችበት ምሽት ጥቃት ከደረሰባት የእሱ ምርጥ ፍንጭ እሷ በዚያ ምሽት ስላየችው ሰው የምትሰጠው መግለጫ ይሆናል። ሎሪ ክስተቱን ስትገልጽ ተጠርጣሪውን ለመለየት በፖሊስ ጣቢያ ተጠርታ ነበር። እናም ከተሰለፉት ሰዎች መሃል እንድትለየው ጠየቋት። እሷም አጥቂዋን ከተሰለፉት ሰዎች መካከል አይታወቀችው። የሰውየው ስም ቶም ኤግሊ ይባላል። በ1970 በቁጥጥር ስር ውሎ የነበረው ያው ሰው ነው። መርማሪው ትክክለኛውን ተጠርጣሪ ማግኘቱን እርግጠኛ ቢሆንም ለፍርድ ቤት ክርክር ዳኛውን ለማሳመን በቂ ማስረጃ እንደሌለ ያውቃል። እናም የኑዛዜ ቃል ማግኘት ካልቻለ የእሱ ብቸኛው አማራጭ የዲኤንኤ ናሙና ይሆናል። ከፎረንሲክ ባለሙያዎችና ከሌሎች ብቁ መርማሪዎች ጋር በሚመካከርበት ጊዜ ዴቪድ አንድ እብድ ሀሳብ ተሰጠው። የዲኤንኤ ማስረጃ የሚያስፈልግ ከሆነ እሱ ሊገኝ የሚችለው በአንድ ቦታ ላይ ብቻ ነው። እሱም ከሎሬታ አስክሬን ነው። የሴትዮዋን አስክሬን ከመቃብሬ ማውጣት ሀሳቡ በጣም አስጨናቂ ነበር። ቢሆንም ሌላ አማራጭ ስለሌላቸው አስክሬኑን አወጡት። የሎሬታ ጆንስ አስክሬን ከመቃብር በሚወጣበት ቀን ሄዲ በጣም አለቀሰች። በጭንቅላቷ ውስጥ እናቷን እንደገና የምታጣ ያህል ተሰማት። ነገር ግን ሁሉም ነገር በዚህ አስክሬን ማውጣት ውጤት ላይ የተመሰረተ ነበር። ይህ ሂደት በሰፊው በዜና የተሰራጨ ሲሆን ጉዳዩ የሚመለከታቸው አካላት ዜናው ወደ ቶም ኤግሊ ቤት እንደሚደርስ እርግጠኛ ነበሩ። ዴቪድ ብራውን ከጆንስ ቤተሰብ ወዳጅ ጥሪ ደረሰው። አንድ ሰው የአስክሬን ማውጣቱን ሂደት በቲቪ አይቶ መረጃ ሰጠው። እናትየው ስትሞት በሰዓቱ በደሟ ቲ እና ኦ የሚል ፊደል በደሟ ጽፋለች። ከ46 ዓመታት በፊት ሎሬታ ግድያዋ እንዲፈታ ፍንጭ ብታስቀምጥም የሚገባትን ፍትህ በፍጹም አላገኘችም ነበር። ለሄዲ አሁን ቶም ኤግሊ ከዘብጥያ መውረዱ ከመቼውም ጊዜ በላይ አስፈላጊ ነው። ሁሉም ነገር በአስክሬን ማውጣት ውጤት ላይ የተመሰረተ ነበር። ሆኖም ግን የላብራቶሪ ውጤቱ ሲመጣ በጣም መጥፎውን ዜና ሰሙ። ምንም አይነት የዲኤንኤ ፍንጭ አልተገኘም ነበር። ምንም እንኳን እቅዳቸው ቢከሽፍም በቴሌቪዥን ላይ ግን ነገሩን ረጋ ብለው አሳዩት። በመጨረሻም ትልቅ ስኬት ተገኘ። አንዲት ሴት ደውላ ቶም ኤግሊን እንደ ጎረቤቷ እንደምታውቀውና የአስክሬን ማውጣቱን ተከትሎ ለእርዳታ ወደ እሷ እንደመጣ ተናገረች። ሰውየው ሲጠየቅ ከነዚህ ሁሉ ዓመታት በኋላ ወንጀሉን አመነ። የ76 ዓመቱ አዛውንት በ1970 በካርቦን ካውንቲ ለፈጸመው ግድያ ፍርድ ቤት ቀርቦ የእድሜ ልክ እስራት ተፈረደበት። ሄዲ ስትናገር ይህን ማመን አልቻልኩም። ሰዎች ይህ መጽናናት ነው ይላሉ፣ ለእኔ ግን ፍትህ ነው ትላለች። ለዛሬ ያዘጋጀንላችሁ እውነተኛ የወንጀል ታሪክ ይህን ይመስል ነበር። ታሪኩን ከወደዳችሁት ላይክ ማድረጉና አስተያየቶቻችሁን ኮመንት ላይ ማስቀመጥ አትርሱ።